ሰላም እንዴት ናችሁ? አንደርስታንዲንግ ሃው ኢምፓክቲንግስ በሚለው ሲሪየስ የጀመርነው ሌክቸር ነበረ። የመጀመሪያው ሌክቸራችን አባውት ኤፍኤምሲ ነው። ይህኛው ሌክቸራችን ደግሞ የሚሆነው አባውት ኤንኤፍፒ ነው። ሶ ስለ ኤንኤፍፒ በቻልነው አቅም ክላሪፋይ ለማድረግ እንሞክራለን። ትንሽ ኮምፕሌክስ የሆነ ኮንሰፕት ነው፣ ግን በቻልኩት አቅም ቀለል ለማድረግ እሞክራለሁ። በተረፈ ሜቢ እዚህ ጋር ስናገር አንዳንድ ሚስ የማደርጋቸው ነገሮች ሊኖሩ ይችላሉ። ኮመንት ላይ ከተሳሳትኩኝ አስተካክሉኝ። እዚህ ጋር የምታዩትን ኖት ቴሌግራም ቻናላችን ላይ ያስቀምጥላችኋለሁ። የቴሌግራም ቻናላችን ሊንክ ዲስክሪፕሽን አይዘር ፈርስት ኮመንት ላይ ታገኙታላችሁ። ወደ ዛሬው ሌክቸራችን ስንገባ ስለ ኤንኤፍፒ ነው የምናየው። የበፊቱ ሌክቸርም እንደተዘጋጀው የሆነ ሰው ከዜሮ ጀምሮ የሆነ ነገር አንደርስታንድ በሚያደርግበት ሰዓት ምን አይነት ጥያቄዎችን ይጠይቃል በሚል እሳቤ ነው ይህ ሌክቸር የሚዘጋጀው። የመጀመሪያው ጥያቄ ሊሆን የሚችለው ዋት ኢዝ ኤንኤፍፒ ነው። ስለ ኤንኤፍፒ ከሆነ በደንብ የምናየው ኤንኤፍፒ ምንድን ነው ከሚለው ነው የምንጀምረው። ኤንኤፍፒ ጀስት በማሳጠር የተጻፈች ወርድ ነች። እሱም ሲተነተን ነን ፋርም ፔሮል ማለት ነው። ኤንኤፍፒ ነን ፋርም ፔሮል ማለት ነው። ጀስት ሲተነተን ነን ፋርም ፔሮል ምን ማለት ነው? ነን ፋርም ፔሮል ማለት ኢኮኖሚክ ሪፖርት ነው። ኢኮኖሚክ ሪፖርት ነው። ምን አይነት ዳታዎችን ይዞ የሚወጣው ካለን ያለፈው ወር ያለውን የስራ ጭማሪ ኦር ደግሞ የስራ መቀነስ እሱን ሪፖርት የሚያደርግልን ኢኮኖሚክ ሪፖርት ነው። ኤክሴፕት ከፋርም ወርከርስ ማለት ነው። ከፋርም ወርከርስ ውጭ ያለውን የስራ መጠን መቀነሱን እና መጨመሩን ሪፖርት የሚያደርግልን ኢኮኖሚክ ሪፖርት ነው። ያለፈው ዓመት ሳይሆን ያለፈው ወር ስራ መጨመርና መቀነሱን ማወቃችን ምንድን ነው ኢምፖርታንት የሚያደርገው ነገር የሚለውን ስናነሳ ለአንድ አገር ኢኮኖሚክ ግሮዝ ኦር ለአንድ ሀገር በጣም ትልቅ የሆነ ለውጥ ያመጣል። ከምን አንጻር ነው ምናምን የሚለውን ነገር በቻልኩት አቅም ክላሪፋይ ለማድረግ እሞክራለሁ። ከምን አንጻር ነው የሚለውን ነገር ስናነሳ የሚመጡ አንዳንድ ፖይንቶች አሉ። እነሱም ኮንሱመር ስፔንዲንግ፣ ኢንፍሌሽን፣ ኢኮኖሚ ግሮዝ እና ፊውቸር ኢንተረስት ሬት ዲሲሽን ናቸው። ስለ ኤፍኤምሲ ያወራ ነው ማለት ነው። እነዚህ ነገሮች በቻልነው አቅም በደንብ ክላሪፋይ ለማድረግ እንሞክር። ሌትሳይ በደንብ ብዙ ስራ ተጨመረ ብለን እናስብ። አንዴ ለመናገር ያክል የሆነ አገር ኢኮኖሚው እንዴት ሊጨምር ይችላል ኦር እንዴት ሊቀንስ ይችላል የሚለው ነገር ኢኮኖሚን ለመጨመርና ለመቀነስ ከፍ ለማድረግና ዝቅ እንዲል ቤዝ የሚሆነው ስራ ነው አይደለ? ጀስት ሞር ስራ ሲሰራ ያች ሀገር የማደግ ፕሮባቢሊቲዋ ከፍ ይላል። ስራው ዝቅ ሲል ስራ የማይሰራ ሲሆን ደግሞ ያች ሀገር የማደግ ፕሮባቢሊቲዋ ዝቅ ይላል፣ እየወረደች ትመጣለች አይደለ? ሌትሳይ ሞር ስራዎች ተጨመሩ ብለን እናስብ። ሞር ስራዎች ተጨመሩ ብለን ስናስብ ብዙ ሰዎች የስራው ተጠቃሚ ይሆናሉ፣ ብዙ ሰዎች ተጠቃሚ ይሆናሉ። ብዙ ሰዎች ተጠቃሚ ይሆኑ ማለት ደሞዝ ይኖራል። ብዙ ሰዎች ተቀጣሪ ከሆኑ ደሞዝ ይኖራል፣ አሪፍ የሆነ ደሞዝ ይኖራል። ይህ ነገር ደግሞ ሞር ገንዘብ በመጣ ቁጥር ፍላጎትም እየጨመረ ነው አይደለም የሚሄደው። ሞር የሆነ ነገር ላይ የመገበያየት ፕሮባቢሊቲያቸው ከፍ እያለ ይመጣል። ይህ ማለት ማርኬት ላይ ዲማንዱን ኢንክሪዝ እያደረገው ይመጣል ማለት ነው። ሞር ስራ መኖሩ፣ ሞር ኢምፕሎይድ መኖሩ ማርኬት ላይ ዲማንዱን ኢንክሪዝ እያደረገው ይመጣል። ይህ ነገር ደግሞ ምን ያስከትላል? ኢንፍሌሽን ያስከትላል። እንዴት ነው ኢንፍሌሽን የሚያስከትለው? ትልቅ የሆነ ስራ ካለ ብዙዎቹ ተቀጣሪ ከሆኑ አሁን ብዙ ስራ አለ፣ እኔ ተቀጣሪ ነኝ። የትኛው ስራ ላይ ነው ልገባ የምችለው? ሞር አሪፍ ደሞዝ፣ አሪፍ ፔመንት የማገኝበት ስራ ላይ አይደለ? ይህ ነገር ሞር ስራ መኖሩ ምን ያስከትሎ ይመጣል? የደሞዝ ጭማሬን አስከትሎ ይመጣል። ደሞዝ ተጨመረ ማለት ቅድም እንዳልነው ኮንሱመር ስፔንዲንግም በዛ ልክ ከፍ እያለ ነው የሚመጣው። ኮንሱመር ስፔንዲንግ ደግሞ ከፍ አለ ማለት የሆነን ነገር ፕራይስ አብሮ ይዞት ከፍ ይላል። ሌትሳይ በቀላሉ ክላሪፋይ ለማድረግ ኢንፍሌሽን ማለት የገንዘብ የመግዛት አቅም መቀነስ ማለት ነው። ከዚህ በፊት 10 ብር ሲገዛ የነበረ ነገር አሁን ላይ በጣም ብዙ ፈላጊ ስላለው 100 ብር እየተገዛ ነው። ልክ እንደዛ እንደማለት ነው። በዛ ልክ ነው የገንዘብን የመግዛት አቅም ዝቅ ማድረግ ስንል በዚህ ለመግለጽ ነው። ይሄ ነገር ኢኮኖሚክ ግሮዝ ያመጣል። ይህ ነገር ኢኮኖሚክ ግሮዝ የሚመጣው ግን ጤናማና የተጠበቀ ሲሆን ነው። ትልቅ የሆነ ኢንፍሌሽን አለ ማለት የሀገሪቱ ኢኮኖሚ ላይ ትልቅ የሆነ ተጽዕኖ ይኖረዋል። ነገር ግን ሜዥር የተደረገ ማለት ጤናማ የሆነ ኢንፍሌሽን መኖሩ ግን የአንድን ሀገር ኢኮኖሚ እንትን ያደርጋታል፣
የአንድን ሀገር ኢኮኖሚ የማደግ ፕሮባቢሊቲዋን ከፍ እያደረገው ይመጣል። ኮዝ በጣም ብዙ ስራ የሚሰራ ማህበረሰብ ነው ያለው፣ ተቀጣሪ ነው ያለው ክሊር። ይህ ነገር ደግሞ ለአንድ ሀገር ኢኮኖሚ ከፍ እያደረገው ይመጣል። አይዘር ትልቅ የሆነ ኢንፍሌሽን እስከሌለ ድረስ ማለት ነው። ኢቭን ግን ትልቅ የሆነ ኢንፍሌሽን ኖረ ማለት ትልቅ የሆነ ኢንፍሌሽን ካለ ደግሞ እንዴት ሊያስተካክሉት ይችላሉ? በኢንተረስት ሬት ዲሲሽን። ባለፈው ሌክቸር ስለ ኤፍኤምሲ ያወራንበት ሌክቸር ላይ በደንብ ክላሪፋይ ተደርጓል ኢንተረስት ሬት። ሜይ ቢ ከቻልክ ኮርነር ላይ ቪዲዮን አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። ሌትስ ሳይ ትልቅ የሆነ ኢንፍሌሽን ተፈጠረ። እንዳልኳችሁ ቅድም በጣም ትልቅ የሆነ ኢንፍሌሽን ተፈጠረ። ይህ ነገር ደግሞ የአንድን ሀገር ኢኮኖሚ ላይ ትልቅ ተጽዕኖ አለው። እንዴት ነው ይህ ነገር መስተካከል የሚችለው ከተባለ ኢንተረስት ሬት ዲሲሽኑ ላይ ከፍ ያደርጉታል። የአንድን ሀገር የዛን ሀገር ኢንተረስት ሬት የዛን ሀገር ገንዘብ ኢንተረስት ሬት ምን ያደርጉታል? ከፍ ያደርጉታል። ወይ ኢንተረስት ሬቱ ከፍ ሲል ደግሞ ገንዘብ በሚፈለገው መጠን እንትን አይልም፣ ዲስትሪቢዩት አይደረግም ለሰው አይደለ። ገንዘብ ኤክስፔንሲቭ ይሆናል ብለን አውርተናል በባለፈው ሌክቸራችን ላይ። ኤክስፔንሲቭ ስለሚሆን ምን ይደረጋል? ገንዘብ ውድ እየሆነ ሲመጣ ደግሞ ዲማንዱ ስለሚቀንስ፣ ማለት ብዙ ገንዘብ ስለማይኖር ዲማንዱ ስለሚቀንስ፣ ሰፕላዩ ስለሚበዛ ምን ይሆናል ደግሞ ገንዘብ ስትሮንግ እየሆነ ይመጣና ኢንፍሌሽኑ በጣም እየቀነሰ ይመጣል። እንግዲህ በዚህ ወይ የአንድ ሀገር ኢኮኖሚ ጤንነቱ ይጠበቃል ማለት ነው። ክሊር የዛ የስራ መኖርና አለመኖር ትልቅ ኢምፓክት የሚኖረው በዚህ ነው። ስለዚህ ካወራን ኤንኤፍፒ ቀን ላይ ማለት ኤንኤፍፒ ሪሊዝ የሚደረግበት ስፔሲፊክ የሆነ ቀንና ሰዓት አለው። ስፔሲፊክ የሆነውን ቀን የሚወጣበት ቀን የወሩ የመጀመሪያ ሳምንት ዓርብ ዕለት፣ ሁሌ የወሩ የመጀመሪያ ሳምንት ዓርብ ዕለት ይወጣል። ዓርብ ዕለት በሚወጣበት ሰዓት ምን አይነት ነገሮችን ይዞ ይመጣል? ኦር ዳታው ምን አይነት ነገሮችን ይዞ ይወጣል? 3 ነገሮችን ይዞ ይወጣል። አንደኛ ነን ፋርም ፔሮል ቼንጅ፣ ሁለተኛ አንኢምፕሎይመንት ሬት፣ ሶስተኛ አቨሬጅ ሃውርሊ ኤርኒንግ። እነዚህን ዳታዎች ይሰጠናል። ማርኬትም ሪያክት የሚያደርገው በእነዚህ ኮምቢኔሽን ነው እንጂ በአንዱ ብቻ አይደለም። ክላሪፋይ እናደርጋቸው እያንዳንዱ ነገሮች። ነን ፋርም ፔሮል ቼንጅ ማለት ምን ያክል ጆብ ኦር ምን ያክል ስራ አድ ተደረገ ኦር ደግሞ ቀነሰ የሚለውን ነገር ያሳየናል። ነን ፋርም ፔሮል ቼንጅ። አንኢምፕሎይመንት ሬት ደግሞ ያለ ስራ ያሉ ሰዎችን ፐርሰንቴጅ ያሳየናል። አቨሬጅ ሃውርሊ ኤርኒንግ ደግሞ በሰዓት የሚኖረውን የሚከፈለውን ደሞዝ ያሳየናል ማለት ነው። ከኢንፍሌሽን ጋር እያይዞ ምናምን ያሳየናል። እነዚህ 3ቱን ነገሮች ኮምባይን አድርጎ ነው ማርኬት ሪያክት የሚያደርገው፣ በአንዱ ብቻ ሳይሆን እነዚህ 3ቱን ነገሮች ኮምባይን አድርጎ ማርኬቱ ሪያክት ያደርጋል። አይ ቲንክ አሁን ስለ ዳታው በደንብ ክላሪፋይ የሆነላችሁ ይመስለኛል፣ ግልጽም የሆነ ይመስለኛል። ከአሁን በኋላ የምናወራቸው ነገሮች ከዚህ በፊት ያወራናቸው የደጋገምናቸው ነገሮች ናቸው። የመጀመሪያው ሌክቸር ላይም ያወራኋችሁ ነገሮች ማለት ነው። ኤግዛምፕል ኦፍ ማርኬት ቢሄቪየር ዱሪንግ ኤንኤፍፒ። ቢፎር ኤንኤፍፒ ብቻ ሳይሆን ማንኛውም ሃይ ኢምፓክት ኒውስ ከመውጣቱ በፊት የሚፈጠሩ ነገሮች አሉ። አንደኛ ከመውጣቱ በፊት ማርኬት በጣም ቮለታሊቲው ይቀንሳል። ቾፒ የሆነ ፕራይስ ሙቭመንት ይኖረዋል። ዋን ሳይድድ የሆነ ማርኬት ሙቭመንት ነው የሚኖረው። ኮዝ ሊኩዲቲ ባይ ሳይድም ሴል ሳይድም ቢውልድ ለማድረግ ማለት ነው። አት ሞመንት ኦፍ ኒውስ ሪሊዝ በሚደረግበት ሰዓት ደግሞ ፕራይሱ በጣም ስፓይክ ያደርጋል። ፋስት የሆነ ሙቭመንት ይኖረዋል። ሻርፕ የሆነ ሙቭመንትም የመኖር ፕሮባቢሊቲ ያለው፣ በዛ ልክ ግን ዊክአውትም የማድረግ ፕሮባቢሊቲ ያለው። ስለዚህ ነገር ከቻርቱ ጋር አላይን አድርገን ስናወራ በደንብ ክላሪፋይ ይሆንላችኋል። እንዴት ነው ዊክአውት የሚያደርገውን አሴት መለየት የምንችለው? እንዴት ነው ዊክአውት የማያደርገውን አሴት መለየት የምንችለው? ይሄ ከቻርት አንጻር ስናወራ የምናወራው ነገር ነው። የኛው ሌክቸር ከዳታው አንጻር ብቻ ስለሆነ ስለ ዳታው ነው እያወራን የምንሄደው። አደሞመንት ኤንኤፍፒ እንዳልኳችሁ እነሱ አይነት ነገሮች ይፈጠራሉ። ቅድም እንዳልኳችሁ ትልቅ ዳታ የሚፈጠር ከሆነ ትልቅ የሆነ የስራ መጨመር የሚፈጠር ከሆነ ስትሬንግዝ ሊሰጠው ይችላል። ኢኮኖሚዋ የማድረግ ፕሮባቢሊቲዋ ስላለ። ይህ ነገር ግን ከኤፍኤምሲም ጋር አላይን የሚያደርግ ነገር አለው። ለፊውቸር ኤፍኤምሲ ዲሲሽንም የሆነ ፍንጭ ይሰጠናል። እነዚህ ነገሮች እንደ አድቫንቴጅ መውሰድ ትችላላችሁ። አንስቴብል የሆኑ ሙቭመንቶችም ይፈጠራሉ። አግሬሲቭ የሆኑ አንስቴብል የሆኑ ሙቭመንቶች ሊፈጠሩ ይችላሉ። እንዴት ነው ፕራይስ ሌብል ብለን ያሰብናቸው ፕራይሱን ሆልድ እንዲያደርጉልን ያሰብናቸው ፕራይስ ሌብሎች ለተወሰነ ጊዜ ሪስፔክት ላይ ይደረጉ ይችላሉ። እነዚህ ነገሮች
በደንብ ግምት ውስጥ አስገቧቸው። ኒውሱ ከወጣ በኋላ ከትንሽ ደቂቃዎች በኋላ ደግሞ ሪቨርስ የማድረግ ፕሮባቢሊቲ ይኖረዋል። የሆነ ውዝግብግብ ያለ የሆነ የመቀዣበር አይነት ሙቭመንት አፕሳይድ ዳውን አፕ ዳውን አፕ ዳውን ላይ እንደሱ አይነት ሙቭመንቶችም የመፈጠር ፕሮባቢሊቲ ይኖራቸዋል ማለት ነው። ክሊር ሶ አፍተር ቮላታይሊቲ ማርኬቱ ከተረጋጋ በኋላ ክሊር የሆነውን ሃይ ታይም ፍሬም ባያስ ይዞ ደግሞ የመቀጠል ፕሮባቢሊቲ አለው። ክሊር እነዚህ ነገሮች ጀስት ቻርት ላይም ገብተን ኤክስፔሪንስ የምናደርጋቸው ነገሮች ናቸው። ቢፎር ሃይ ኢምፓክት ኒውስ ከመፈጠሩ በፊትም ሞስት ኦፍ ዘ ታይም ሀፕን የሚያደርጉ ነገሮች ናቸው። ነገር ግን እንደ ሃይ ኢምፓክት ኒውስ ኤንኤፍፒ ደግሞ በጣም ፓወርፉል የሆነ ሃይ ኢምፓክት ኒውስ ነው። በጣም ፓወርፉል የሆነ ሃይ ኢምፓክት ኒውስ ነው። ፓወርፉል መሆኑ ደግሞ የሚያስከትላቸው ነገሮች አሉ። ትልቅ የሆነ ቮላታይሊቲ ያስከትላል። ሞስት ኦፍ ዘ ታይም ሃይ ኢምፓክት ኒውስ በሚወጣበት ሰዓት ስፕሪዱ በጣም ትልቅ ይሆናል። ትልቅ የሆነ ስፕሪድ ይኖረዋል። ቅድም እንዳልኳችሁ ስፓይክ የማድረግ ፕሮባቢሊቲ ያለው፣ ዊክአውት የማድረግ ፕሮባቢሊቲ ያለው፣ ፎልስ የሆኑ ሙቭመንቶችን ሊያሳየን ይችላል። ይህ ነገር ከከረንት ኮሪሌሽን አንጻር አላይን እያደረግን የትኛው አሴት ፎልስ ሙቭ አሳይቶናል፣ የትኛው አሴት ደግሞ ፎልስ ሙቭ ላይ ያሳየን ይችላል የሚለውን ነገርም በደንብ ልናይ እንችላለን። ኒውሱ የሚወጣበት ራይት ታይም ላይ ኒውሱ ከመውጣቱ በፊት የነበሩት ሊኩዊዲቲዎች ቴክ ስለሚደረጉ ሃንድ ስለሚደረጉ እዚህም ጋር መጠንቀቅ በጣም ቤስት የሚባል ነገር ነው። ስሩ ታይም ኤክስፔሪንስ የምናደርገው ነገር ነው። ይህን ነገር ክሊር ኪ ፕሪንሲፕል ኦፍ አንደርስታንዲንግ ኤንኤፍፒን ለመረዳት ኪ ፕሪንሲፕል የሚሆነው ወር ደግሞ ዋናው ነገር ቅድም እንዳልኳችሁ ስትሮንግ ጆብ ዳታ ወጣ ማለት እንዴት ነው ማርኬቱን ብቻውን የሆነ ዳይሬክሽን ይሰጠናል ማለት አይደለም። ቅድም ካልኳችሁ ነገሮች ጋር አላይን አድርጎ እና ደግሞ ከኤክስፔክሽን እና አክቹዋል ዳታ ጋር ነው ሞስት ኦፍ ዘ ታይም አላይን የሚያደርግ አይ ሚን ትሬንድ ዳይሬክሽኑን ልናውቅ የምንችለው ኤክስፔክት ሲደረግ የነበረው ነገር አለ ኤንድ የሚወጣው ዳታ አለ። ኤክስፔክት ከሚደረገው ዳታ ሌትሳይ በ200 ተጨመረ ብለን እናስብ። በ200 ተጨመረ ብለን ስናስብ በ2000 የሚጨመር ከሆነ ኢትስ በጣም ትልቅ ዲፍረንስ አይደለ? በጣም ብዙ ተቀጣሪዎችን ወደ ገበያው ይስባል ማለት ብዙ ተቀጣሪዎችን ወደ ስራ ይስባል። ይህ ደግሞ ለአንድ ሀገር ኢኮኖሚክ ግሮዝ ትልቅ የሆነ ሚና አለው። ይህ ነገር ደግሞ ምን አስከትሎ ይመጣል? ዌጅ የደሞዝ ጭማሬ አስከትሎ ይመጣል። ዘን ኢንፍሌሽን አስከትሎ ይመጣል። ስለ ኢንፍሌሽንም በደንብ አውርተናል። ስለ እነዚህ ነገሮችን ለማመጣጠን ደግሞ ቅድም እንዳልነው የኢንተረስት ሬት ዲሲሽኑን የሆነ ሂንት ይሰጠናል ማለት ነው። በኢንተረስት ሬት ዲሲሽን ደግሞ እነዚህን ነገሮች ሊያስተካክላቸው እንደሚችሉ በደንብ አውርተናል። ክሊር በደንብ ፎከስ እንድታደርጉልኝ የሚፈልገው ግን ከኤክስፔክሽን እና አክቹዋል ዳታ ነው። ጀስት ያ ዲፍረንስ ነው ማርኬት ላይ ያለውን ዳይሬክሽን ትልቅ ሚና የሚይዘው ዳይሬክሽኑን ለማወቅ ማለት ነው። ከነዚህ ነገሮች ጋር ተከትለው የሚመጡ ደግሞ ፖይንቶች አሉ፣ አሁን ያወራናቸው ነገሮች ማለት ነው። ክሊር እነዚህ ነገሮች በደንብ አንደርስታንድ ለማድረግ ሞክሩ። ትሬድ ቢሄቪየር አራውንድ ኤንኤፍፒ ቢፎር ኤንኤፍፒ ከመውጣቱ በፊት ጀስት ኢንትሪዎችን አቮይድ አድርጉ፣ ሪስካችሁን ቀንሱ፣ ከማርኬቱ ላይ ለመውጣት ሞክሩ። ምክንያቱም ስፓይክ ይኖራል እንዳልኳችሁ፣ ዊክአውት የማድረግ ፕሮባቢሊቲ ያለው ምናምን። ግን እነዚህ ነገሮች ጀስት እንደዚህ አድርጉ እያልኳችሁ አይደለም። ሂዱ፣ ዳታ በደንብ ሰብስቡ። ለእናንተ የሚሆናችሁን ነገር ነው ልታደረጉ የምችሉት። ግን ኖርማሊ ኤክስፔክት እንድታደረጉ የምፈልገው ኤንኤፍፒ ከመውጣቱ በፊት ቅድም እንዳልኳችሁ ሊኩዊዲቲ ቢውልድ የማድረግ ፕሮባቢሊቲ ያለው ቢኮዝ ኤንኤፍፒ በሚወጣበት ሰዓት ያችን ሊኩዊዲቲ ቴክ ለማድረግ ማለት ነው። ክሊር መውጣታችሁ ቢፎር ኤንኤፍፒ ትሬድ ቴክ ማድረጋችሁ ሜቢ ማኒፕሌት የመደረግ እድላችሁን ሰፋ ሊያደርገው ይችላል። ግን እንዳልኳችሁ ይህ ነገር በዳታ ነው እንጂ የሚስተካከለው ኖርማሊ በቲዮሪ ስላልኳችሁ እንድትይዙት አልፈልግም። ክሊር ዱሪንግ ኤንኤፍፒ ደግሞ ሻርፕ የሆኑ ሙቭመንቶች ይኖራሉ፣ ትልቅ የሆኑ ቮላታይሊቲዎች ይኖራሉ፣ የስፕሪድ መስፋት ሊኖር ይችላል። ስፕሪዱ በጣም ኦቨር ኤክስቴንድድ የሆነ ስፕሪድ ሊኖረን ይችላል። በዛ ሰዓት የምንጠብቃቸው ኪ ሌቭሎች ቅድም እንዳልኳችሁ ሪስፔክት ላይ ይደረጉ ይችላሉ። አፍተር ኤንኤፍፒ ደግሞ ቮላታይሊቲዎችን ይኖራል። ቮላታይሊቲ ግን ቮላታይሊቲውን ጠብቀን ኮንፊርሜሽኖችን ይዘን ምናምን ትሬድ ቴክ ማድረግ እንችላለን ማለት ነው። ክሊር አይ ቲንክ ክላሪፋይ አድርጌላችኋለሁ ብዬ አስባለሁ። እንደ ኮንክሉዥን ደግሞ ቅድም እንዳልኳችሁ ኤንኤፍፒ በጣም ፓወርፉል የሆነ ሬድ ፎልደር ኒውስ ነው። በጣም ፓወርፉል የሆነ ሬድ ፎልደር ኒውስ ነው። ኮዝ መሰረት የሚባለውን ዳታ ነው የሚነግረን። ለአንድ ሀገር ኢኮኖሚክ ግሮዝ መሰረት የሚባለውን ዳታ ነው የሚነግረን። ክሊር ካላችሁ የቻርት እውቀት ላይ ማለት ባያስ ከምታወጡበት የቻርት እውቀታችሁ ላይ እንደዚህ አይነት ፋንዳሜንታሎችን መጨመራችሁ ደግሞ ትልቅ የሆነ ለውጥ ያመጣላችኋል። ምክንያቱም ማርኬት ላይ ሁለት አይነት ባያስ ቢሰጣችሁ በእንደዚህ አይነት ነገሮች ነው ያን ባያስ ኮንፊርም የምታደርጉት።
ኤንድ ቀድማችሁ ደግሞ ዳታውን ስታውቁት ወዴት ሊሄድ እንደሚችል ምናምን ስታውቁ ላይክ የሆነ ነገሮችን የሆኑ ሉዚንግ ስትራይኮችን አቮይድ ለማድረግ ያግዛችኋል። ሶ በቻላችሁት አቅም ምንም ነገር ከማድረጋችሁ በፊት ዳታ ለመያዝ ሞክሩ። ኮዝ ጋራንቲ የሚሆናችሁ እዚህ ጋር የምነግራችሁ ነገር ሳይሆን እጃችሁ ላይ ያለ የተቀመጠ ዳታ ነው። ላይክ በደንብ ዳታዎችን ለመያዝ ሞክሩ። ከዛ በኋላ ነው ገብታችሁ ፓርቲሲፔት ልታደረጉ የምትችሉት እንጂ እዚህ ጋር እኔ ባልኳችሁ ነገር ምንም አይነት ነገሮችን ፓርቲሲፔት እንድታደረጉ አልፈልግም። ኤኒዌይስ ለዛሬ የነበረን ሌክቸራችን በዚህ ጨርሰናል። ለበለጠ መረጃ ዲስክሪፕሽን ላይ የማስቀምጥላችሁ ነገር በደንብ አንብቡት። ሰላም ሁኑ።